ሰው ወደ ሁለተኛው መኝታ ቤት ልሰዳችሁ። ሁለተኛው መኝታ ቤት ደግሞ በጣም ደስ የሚለው ምንድነው ጀስት ሰፋ ያለ ነው። ይሄም ለቀቅ ያለ ነው። ኢቭን ትዊን ቤዶችን ማስቀመጥ ይችላል። ከዛ ውጪ ደግሞ ክሎዜቱ ደግሞ ሙሉ ፊትድ የሆነ ከጥግ እስከ ጥግ ፊት የሆነ ክሎዜት ነው። በደንብ ልብሳችንን ብዙ ልብስ መያዝ እንዲችል ተደርጎ ነው የተሰራው። ከዛ በኮመን ባዝሩም እዚህ ጋር እናገኛለን። ከኮመን ባዝሩሙ ፊት ለፊት ደግሞ የምናገኘው የጋስት ቤድሩሙ ወይንም ደግሞ የሶስተኛው መኝታ ቤት ማለት ነው። ሶስተኛው መኝታ ቤት ይህን ይመስላል። ኮምፓራቲቭሊ ከሌሎቹ ከሁለቱ መኝታ ቤቶች የተወሰነ አነስ ይላል። ይህ አፓርትመንት የሚገኘው ካሳንችስ እንደራሴ አካባቢ ነው። ሰው በ204 ካሬ ላይ የተገነባ አፓርትመንት ነው። በፍሎር 2 ቤቶች ብቻ ናቸው የሚገኙት። ይህንን አፓርትመንት መጎብኘት መግዛት የምትፈልጉ ሰዎች ካላችሁ ካፕሽን ላይ ባለው ስልክ ቁጥራችን እየደወላችሁ ቤቱን መጎብኘት ትችላላችሁ። በተጨማሪም አሳይንድ የሆነ ፓርኪንግ 2 ቤዝመንት ፓርኪንግ፣ ሩፍቶፕ ቴራስ፣ ጀነሬተር እና ኤሌቬተር የተገጠመለት ሙሉ ለሙሉ ያለቀ ሰዎች እየኖሩበት ያለ አዲስ ብራንድ ኒው አፓርትመንት ነው። መልካም